ያው እኛ ማርሻል አርቱ እንዲያድግ ነው ጥረት የምናደርገው። ማርሻል አርቱን በሚያርግ መንገድ ተስማምተን በፕሮፌሽናል ወይ ተስማምተን ሊፈጽመን ተፈራርመናል። እንደዛ ያው ውድድሩ ፕሮፌሽናል ከሆነ እኔ እገባለሁ ነው። አም ፕሮፌሽናል በሆነ ወይ ለምሳሌ ሰንበዲ የሆነ ነገር ሰጣለው ተፋለም ሲል ይሄ የሆነ ወደ ቁማር ይሄዳል ማለት ነው። ኦፈሩ መጀመሪያ ያው ለፋይቱ ኦፈር የሚያዘጋጀው አካል ማለት ነው ኤፍሲ ወይም የኢትዮጵያ ፋይቲንግ ሻምፒዮና የሚያዘጋጀው አካል 5 ሚሊዮን እሰጣለሁ ዛት ሚንስ ላሸነፈ ይናክል ለተሸነፈ ይናክል ብለው ማለት ነው። ኦፈር 10 ሚሊዮን የመጣበት መንገድ ቁማር ነበር። አየሽ እነሱ ያመጡበት መንገድ ካሸነፈ ይሄን ይወስዳል ከተሸነፈ ከተባለ በባዶ ይወጣል ማለት ቁማር ነው። እናቴ ትቆጣኛለች አላህም አይወድም። በአም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች አትፈቅድልኝም። የእናቴን ትእዛዝ ደግሞ አከብራለሁ። ከዛ በላይ ደግሞ ትልቁ ትእዛዝ የአላህ ትእዛዝን አከብራለሁ ማለት ነው። አም ፕሮፌሽናል ውድድር ማለት 10 ሚሊዮን ብር ተደባደብና ያሸነፈ ይውሰድ ማለት ቁማር ይባላል። ቁማር ደግሞ ሃይማኖቴም አይፈቅድም። እናቴ ትቆጣኛለች። ግን ፕሮፌሽናል ፋይት ከሆነስ ፕሮፌሽናል ፋይት ከሆነ ችግር የለውም ማድረግ እችላለሁ። እንዴት ከተደረገልኝ 10% ከትኬት ከተሰጠኝ እኔ ፋይቱ ማድረግ እችላለሁ። በፕሮፌሽናል መንገድ 10% ከሰጣችሁኝ ይሄው ከዛ በኋላ 10% ሰጣችሁኝ እኔም ቢካልኩኝ ህዝቡ ይፍረድ። በቃ ለህዝቡ ፍርዱ ለህዝቡ ሰጥቻለሁ ማለት ነው እንጂ ባም ፕሮፌሽናል ወይ የመጣችሁ ለሀገርም ለወጣቱም ለታዳጊም በማይጠቅም መልኩ በውርርድ ወይም በቁማር ማርሻል አርትን አስፋፋለሁ ማለት የማይታሰብ ነው። ያው ይሄ ቪዲዮ ያወርዱታል አሁን መተው ማለት ነው። እውነት ሳወራ ያወርዱታል። እንግዲህ ኮፕሊንግ በደንብ ይደረግ፣ ኮፕሊንግ ሼር አድርጉት፣ ሁሉም ጋር ይድረስ። ዜና አንባቢ ምናምን የምትባሉ ይሄን መረጃ ነው እንጂ ማሰራጨት ያለባችሁ ዝም ብላችሁ ማይረባ አይደለም ማለት ነው። ይሄው ነው መልእክቱ። እናቴ ትቆጣኛለች። አም ፕሮፌሽናል ቁማር አትፈልግም፣ አላህም አይወድም። ፕሮፌሽናል ፋይት ግን ችግር የለውም። ሁላችሁም ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለዓለም አዳርሱት ማለት ነው። የኔ ዓላማ ይሄ ብቻ ነው። የኢትዮጵያ ህዝቦች ስማ፣ እኔ የምፈልገው ፕሮፌሽናል ፋይት ነው። ከትኬት 10% እንዲሰጠኝ ነው። የእናቴንም ቃል አከብራለሁ፣ የአላህንም ህግ አከብራለሁ። ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ ቁማር ማለት የሆነ ሰው ሄዶ ይሄ በቃ ስፖርቱን ማያሳድግ መንገድ ስፖርቱን ገደል የሚከት መንገድ። ለምሳሌ አንተ ሂድና ይሄ ውድድር ካሸነፍክ 10 ሚሊዮን ብር ትወስዳለህ፣ ካላሸነፍ ቤት ትገባለህ። ይሄ አም ፕሮፌሽናል ነው። ስለዚህ እናቴ በዚህም ትቆጣኛለች። አላህም ቁማር አይወድም። ቁማር ነው በቃ ቁማር አላህ አይወድም። እናቴ ትቆጣኛለች ማለት ነው። እናንተ የምታመልኩት አምላክ ቁማር ይወዳል? እናታችሁ ቁማር ትወዳለች? ቁማር ብትጫወቱ ትፈቅዳለች? እንደዛ ማለት ነው። ፕሮፌሽናል ከሆነ ግን እናቴ እየቀጠቀጠች ነው ግባ ምትለኝ እየደበደበች ማለት ነው። ፕሮፌሽናል ፋይት ከሆነ ፕሮፌሽናል መንገድ ሲባል በጣም የታየው ግን የሀገር ገጽታ በሚገነባበት መልክ ነው። ወጣቱ በሚያነሳሳበት ስፖርቱ በሚያሳድግበት መንገድ ነው የተስማማ ነው ማለት ነው። በሸነፈ ምን ያው ለህዝብ ብዬ ነው የገባሁት፣ ለህዝብ ብዬ ነው አሁን እዚህ ውድድር ላይ የገባሁት። ሁሉም እንዲያቀል የሚፈልገው ለህዝብ ብዬ ነው። መደባደበው የኢትዮጵያ ማርሻል አርት ለማሳደግ እኔ እንደሆነ ከዚህ በኋላ እናንተ ከፈለጋችሁት እኔ ብር አላገኝ ምን ለምን እየኖርኩ ነው። ዛሬ መኖራለሁ፣ ነገ ቢኖረኝ እኖራለሁ፣ ባይኖረኝ ወደ ኢትዮጵያ ፍሰቱ ቱሪዝም በቃ እንዲጧጣፍ ገብቷቸዋል አይደል? ቱሪስቶች ወደ ኢትዮጵያ እንዲመጡ የኛን ውድድር ማለት በእኛ ውድድር ምክንያት ቱሪስቶች በቃ ኢትዮጵያ ውስጥ እንደዚህ አይነት ውድድር አለ ተብሎ ትኩረት እንዲሰጥ ደግሞ የዓለም እንትን ዘጋቢዎቻሉ አይደል? እንደዚህ ምናምን ጋዜጠኞች ኢንተርናሽናል ጋዜጠኞች most people underestimate ያደርጉታል his intelligence because he doesn't look intelligent, he just doesn't, ግን he is very smart። ያውቃል በቃ ጂጂትሱ ምን እንደሚያደርገው ያውቃል፣ ግራፕሊንግ ምን እንደሚያደርገው ያውቃል፣ የሱ ደግሞ ብራንዱን ያውቃል። እኔ 20 ዓመት ሙሉ ማርሻል አርት ውስጥ ያ ማለት በድብድብ ውስጥ አልፌያለሁ ማለት ነው። መደባደብ ኖርማል ነው፣ ትሬኒንጉም ከባድ ነው። በቃ ኖርማል ሰው እንትን ሊገምተው አይችልም እኛ ምን ሰራው ነገር ማለት ነው። ሴዶ ማርሻል ወደ ሪንጉ ከመግባቱ በፊት አላሁ አክበር ብሎ ይገባል። ሰውነቱ ከብረት ነው የተሰራው። ማንንም የማይፈራ ጀግና ነው። ብራዘር ይሄን ውድድር ብታቆም ይሻላል።
አይ አላቆሙም እፋለማለሁ ምትል ከሆነ ደግሞ ብዙ ዶክተሮች እዛ መገኘት አለባቸው። የአጥንት ዶክተር አንድ፣ ሁለተኛ የጭንቅላት ዶክተር፣ አስፈላጊ ከሆነ ደግሞ የሬሳ መሸጫ መደብሮች እዛ ሊገኙ ይገባቸዋል። ሴዶ ማርሻል እስቲ ፖ ፖ ፖ እስቲ ፖ ፖ ፖ የተለያየ ሐሳብ ነው ባይዘው ያለው አይችልም ብቻ ሳይሆን ይችላልም ይበዛል። ፈሪም ይላል አረ አልፈራም ልክ ነው ይላል። ሚክስድ ሚንስ የተለያዩ ማርሻል አርት ዘርፎች ማለት ነው። ገብቶሻል አይደል? እኔ ሚክስድ ማርሻል አርት ላይ 13 አመት፣ ቴኳንዶ ላይ 7 አመት 20 አመት ማለት ነው። የራሱ የሆነ አካሄድ አለው። ገጽታውም አሁን ዓለም ላይ ብዙ ሰዎች ነው የሚከታተሉት ይሄ ነገር። ብዙ ትላልቅ ሰዎች፣ ፖለቲከኞች፣ ባለሀብቶች ያዘጋጁት ሰዎች ትልቅ አሻራ ነው ይጣሉት። ገብቶሻል? ለማርሻል አርቲስቱም ለወጣቱም ትልቅ አሻራ ነው ይጣሉት ማለት ነው። መነሳሳቱ ማለት ምንም ውድድሩ እንትን የሚክስድ ማርሻል አርት ትክክለኝነት ያጎናጸፈ ባይሆንም ሪል ሚክስድ ማርሻል አርት ባይሆንም ግን እነሱ ጀምረውታል። በቃ ከዚህ በኋላ አሁን የኔን ውድድር ሪል ሚክስድ ማርሻል አርት ታያላችሁ ማለት ነው። ሚክስድ ማርሻል አርት ሚንስ ደም ይፈሳል። ደም ሳይፈሰስ የሚወጣ የለም። ማፋሰስ አይቀርም ማለት ያው እኔ ያፈሰዋል። እኔ ማፍሰስ ስለማይችል እኔ ያፈሰዋል። ደም ትፋሰሻለሽ። በቃ ይሄ ስራው ነው። ማንም ገብቶ ሚክስድ ማርሻል አርት ብሎ ፋይቱን ቢያይ ደም ኖርማል ነው። እንደዚህ ስቴጁ ላይ ወይም ኬጁ ላይ ደም አለ። ሚክስድ ማርሻል አርት ላይ እስካሁን በተካሄደ ውድድር ያለ ደም የለውም። ለሷ ችግር የለውም። እሷ ህልሜም ስለምታቅ እኔ ህልሜ ነው ባይዙ ሚክስድ ማርሻል አርት ፋይተር መሆን ከድሮም ህልሜ ነው። ያው የኛ የሀገራችን ሁኔታ ነገሮቹ ስላልተመቻቹ ነው እንጂ ሚክስድ ማርሻል አርት እኮ ተብሎ አሁን ነው የጀመረው። በጣም ከባድ ነው ሲስተሙ ማለት ነው የምትገቢበት መንገድ። ለዛ ነው እኔ ሳጣጥለው ነበርኩ የመጀመሪያው ውድድር ዝግጅቱ ባደንቅም ውድድሩ ግን አይመጥንም ሚክስድ ማርሻል አርት አይደለም ስል ነበርኩ። ለምን ሚክስድ ማርሻል አርት በጣም ከባድ ነው። እዛ ገብተሽ ኬጁስ መግባት በጣም በቃ እንትን ኮንቴንደር ምናምን ይባላል አጣርተው ምናምን ነው ወደዛ የሚወስዱት ማለት ነው። ደማቸው ፈሰው አጥንቱ ተሰብሮ እንቁራሪቷ በቀሉ አገጭሽን ወይም ጭንቅላትን እንዴት እንደማፈርሰው ይኸው በዚህ ብሎኬት ባላያ ብሎኬት ነው። ዝም ብሎ አይደለም ማለት ነው። አበሻ እንዴት እንደማፈርሰው ታያለህ። እዚህ እያየህ ነው።
ናአል ሱክሱክ ላሐውላ ወላ ቁወተ ኢላ ቢላ ብዬ ነው ምደፍ። ኃይልም ችሎታም ጉልበትም ያለው ማን ነው? አንድ አላህ ብቻ ነው። ይዶኖ ሚአቶነ አታቀኝም ማንም አበሻ እኔን አታቂም ማለት ነው። የሚክስር ማሻራት ንጉስ ነኝ። ሚክስር ማሻራት ይከበራል ማለት ያው እሱም ይዘጋጃል እኮ ከዚህ በኋላ በቃ እሱን ማፍሰስ አይችልም። እኔ አፈሰዋለሁ። ስለዚህ እኔ ሹሮኝ ተናግሬያለሁ። እንደው ምናልባት ለተመልካች ብዬ ላራዝመው ይችላል፣ ትንሽ ላጫወተው ይችላል፣ የተወሰነ ልሰጠው ይችላል። ለምን ሰውም እንዲደሰት ምናምን ብዬ የሆነ ቦታ እየነደፍኩት ይሆን ከሆነ ቦታው ለምሳሌ ከእግሩ ደም እንዲወጣ ከጉልበቱ ከጭንቅላቱ ከሆነ ፓርቱ ካይኑ እንዲፈስ ካፍንጫው እንዲፈስ አድርጌ ደሙ በጣም እንትን ካለ በኋላ መጨረሻ ላይ ደም ስለሚፈስ ተዘጋጅ ማለት ነው። በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ፣ ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ እስካሁን አላወለድክም ይሄንን ቲሸርት እንዴ? ሌላ ቲሸርት ነው። ብዙ ነው ያሰራሁት። ከሴዶ ጋር ኮሎት ያረክለት ነበርና እሱ ደግሞ 10 ሚሊዮን ያለ ነበር። ዛሬ እሱ ጋር ሄጄ ነበር። ያ10 ሚሊዮን እኔን ቫልዩን ዝቅ ለማድረግ ሲሞክሩ ነው ብሏል እንጂ በ5 ሚሊዮኑ ተስማምቻለሁ ያፈራርሙን እያለ ነበር። ሴዶ ቁጥር ስለማይችል ካያችሁት የሆነ 1 ኪሎ ስጋ ይዞ 30 ኪሎ ይላል እና 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል። ላይክ ስለዚህ አትፍረዱበት። 10 የሆነ አውስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለ ሲባል 1 ቢሊዮን ትሪሊዮን ምናምን ላይክ ሂ ዳዝንት ኖ ነምበርስ። መጀመሪያ ቁጥር እናስተምረው ከዛ በኋላ ስንት ብር ትላለህ። ተወየው። እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው ከ1 እስከ 10 ካሜራ ፊት ለፊት ምንም ከትሳት ታረግ ምናምን ያወራ ለጥ ከዛ ብሩን ሰደው በኔ በነጻ ፋይት አረጋጋ። እኔ ቴክ ዳውን አያረገኝም እኔ ጁሱ ባልሰራም ታክሏለሁ ምናምን ያለ አሰን ቃተን ሊናስ አልጨረስኩም። እሺ ሰብረዋለሁ ምናምን ያለ ነበር እሱ። ምናልባት ፈቅዶ ሪንግ ውስጥ ከገባ ኬጅ ውስጥ ከገባለ ኦሬዲ ተናግሬያለሁ። ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ። ታፕ ለማድረግ እድል አልሰጠውም፣ ዳኛውም አያስቆመውም። በጣም በፍጥነት ነው ማረገው። ያስኩት ነው ፕሬሸሩን አፕላይ ማረገው። ኤምሲኤል ኤሲኤል ፒሲኤል ኤቭሪ ሲንግል ኢምፖርታንት ጆይንት እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርግ። የምጠቀምብህን ሰሚሽኖች አማራጮች ካሁኑ እወቃቸው፣ እነሱን ዲፌንስ እንድትማር። ሂል ሁክ፣ ኢንሳይድ ሂል ሁክ፣ አውትሳይድ ሂል ሁክ፣ ክሮስ አሺ፣ አዮኪ ሎክ፣ ኤቭሪ ኒ ባር። ከነዚህ ሰሚሽኖች አንዱን እጠቀምብሃለሁ። አጥናቸው፣ ለመከላከል ተማር። ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ ለገንዘቡ ምንም ኬር የለኝም። አሁን ለህዝቡ በቃ ስፖርቱን ለማሳደግ እንደነገርኩሽ የመጀመሪያው ውድድር ማለት ነው የሆነ የተወሰነ ፐርሰንት አክል የሀገር ገጽታ አስተካክሏል። ገብቶሻል? ይሄ ውድድር ደግሞ በጣም በቃ ይጋነናል ማለት ነው። ስለዚህ እኔ ለሀገሬ የሆነ ነገር ላበርክት ብዬ ነው የገባሁት በቃ እንጂ አሁን ስለ ውድድሩ ከዚህ በኋላ እኔ ያገባኝ በቃ እኔ መዘጋጀት ብቻ ነው። በህይወት እስካለው ይሄ ውድድር አይቀርም። እኔ በህይወት እስካለው ማለት ነው እነሱም አዘጋጆቹም በቃላቸው እስከተገኙ ድረስ እኔ ችግር የለብኝም። ምናልባት ፈርቶ ከሸሸ ምናልባት ወደ ውሃ ከገባች ምናልባት አሁን ምድር ላይ ያለ ውሃ ውስጥ ምናምን ከገባች እንደው ድንበር አካባቢ ያሉ ሰዎች አሁን እሱ ኬንያ ምናምን ይላል ሁሌ ማለት ነው። ኬንያ ውድድር አደረኩ ይላል እዛ ዝም ብሎ ሄዶ ማለት ነው የሆነ ፕሮፌሽናል የሆነ ውድድር አድርጎ መጥቶ አሁን ግን ጀለሶቹ ናቸው ያሉት። ከጀለሶቹ ጋር ተላፍቶ ይመጣና እኔ እኮ ኢንተርናሽናል ፕሮፌሽናል ውድድር አለኝ ይላል። እኛ ባለንበት ሀገር ቢሴድ ምን እንደሚሉ ታውቃለህ? አንተ ኢትዮጵያዊ ነህ፣ ለምንድን ነው ኢትዮጵያኖችን ማታሰለጥነው ይሉታል። ወንዴ ሰይዛት እሱ ሼም ይዟል። ምን ይበል ፖለቲክሱ ሰልችቶ ነው የሄድኩት። አሁን እዛ የናሽናል ቲሙን እያሰለጠነ እዛ ያሉ ፋይተሮች በሙላ ቻምፒዮኖች ሆነዋል። እኔ ሂጄ አብሬያቸው ትሬን አድርጌያለሁ። ያላቸው ኮሚኒቲ ብታዩ ምን ያህል ፖዚቲቭ እንደሆነ። ሻራርት ውስጥ የገባሁት በጓደኛዬ ሰበብ ጓደኛ እንዲህ ቪዲዮ ቤት ምናምን ተገናኝተን እሱ ስፖርተኛ ነበር፣ እንደዚህ ቴኳንዶ ይሰራ ነበር። እስቲ ልውሰድ የሆነ ቦታ ብሎኝ ወሰደኝ። እዚህ አካባቢ ይሄ ቶታል 3 ቁጥር ማዞራ ጂቲዜድ ምናምን የሚባል ሰፈር ከዛሬ 20 ዓመት ምናምን በፊት ማለት ነው። ከዛው ተለክፌ ቀረው። አንዴ ገባው። እኔ ኳስ ጫወት ነበር ከዛ ህፃን ነኝ ግን ያኔ ሴዶ ማርሻል አርትን ከልጅነቴ እስከ አዋቂነቴ የማውቀው ሲሆን ከ20 ዓመት በላይ ኢንተርናሽናል ቴኳንዶን፣ ውሹ ማርሻል አርትን፣ ኮንግፉንና ሌሎችን ስፖርቶች ከኢትዮጵያ ውጭ ሁላ ሄዶ ተወዳድሮ በጣም ብዙ ሜዳሊያዎችን ይዞ የመጣ በጣም የሚታወቅ ስፖርተኛ ነው። ስለዚህ አንዳንድ ሰዎች ሶሻል ሚዲያ ላይ እየተመለከትኳችሁ ነው። በሱ ለመፈመስ ብላችሁ ይመስለኛል በጣም በማይሆን መንገድ እየመጣችሁ ነው። ልጁ በዚህ አይነት መንገድ መታችሁ የምትሸውዱት ፋራ አይደለም። እርድናን ቆርጥሞ የበላ ያራድዬ ልጅ ነውና በዛ መንገድ ከመመጡ በስነ ስርዓት ባራድዬ ልጅ በስታይል አብረን እንስራ እንፈምስ ብትሉት እምቢ የማይል
ያራድዬ ልጅ ነው እና አንዳንድ ሰዎች በእንደዚህ አይነት መንገድ ለመፈመስ ከምትጥሩ በራሳችሁ ጥራችሁ ብትፈምሱ በጣም የተሻለ ነው ባይ ነኝ። ስለ ሴዶ ማርሻል አርት የማታውቁ ሰዎች እዚህ ጋር ያሉት ፎቶዎች በጣም መረጃና እንድታውቁት ይረዳችኋል ብዬ አስቤ ፎቶውን ከታች ደቅ አድርጌላችኋለሁ። ይሄንን ቪዲዮ አንዳንድ የሴዶ ማርሻል አርት ጠሎች ስላሉ ወደ እነሱ ሼር አድርጋችሁ አድርሱና ይመቻመቻችሁ። እንትን ሶሻል ሚዲያ ስትመጪ የሆነ ሰዎችን ለመሳብ ወይም ህዝቡን ለመሳብ ዛት ሚንስ እኔ አላማዬ ሌላ ነው። አንዱ ምክንያት ሰው የሆነ በቃ ምንድነው እንዲነጋገርበት ነው፣ በዛው ስፖርቱ እንዲያ። ሁለት ደግሞ እኔ ሰው ላይ ከሆነ ፕራክቲስ ማድረግ ይጎዳብኛል፣ ያው ሸቤ ነው ያው። ስለዚህ ጉዞ አካል ላይ አይሻልም? እንደዛ ነው፣ ማብረጃ ነው ማለት ነው። ተወለድኩት አዲስ አበባ ውስጥ ከዛሬ 20 ወይም 10 ምናምን ዓመት በፊት። እኛ አሁን እድሜ የምንለካው ባለን አቅም ነው እንጂ በቁጥር አይደለም ማለት። አስቸጋሪ ነበርኩ፣ ያው ቤተሰብ አስቸጋሪ ልጅ ነበርኩ። እንደውም ቴኳንዶ ከጀመርኩ በኋላ መስተካከል ያው መሀል ላይ ቢኖር እስከ ብላክ ቤልት እስከ ጥቁር ቀበቶ እስኪስ ድረስ ግን አስቸጋሪ ነበር ጸባይ። ቤተሰብም አስቸጋሪ ነው። እኔ ደግሞ አፍስሼ ጠርጌ ምናምን ያው ኖካውት ያደርጋል። ጠርጌ ምናምን እኔ እንደዛ ነው ማድረገው። እኔ ብትሸነፍም አልሸነፍም ማለት ከየት መጥቶ ነው? የመሸነፍ መንፈስ የለኝም። እኔ እንደው መንፈሴ የማሸነፍ እንጂ የመሸነፍ መንፈስ የለኝም። ግን ይሄ ልጅ ደሙን አፍስሼው ኖካውት ይወጣል። ያው ምናልባት ኮማ ውስጥም ለ1 ሰዓት ለ2 ሰዓት ሊገባ ወይም ለ1 ዓመትም ሊገባ ይችላል። ዮኒ ወይም እንቁራሪቷ ወይም በቀሉ ልታሸንፈ የሚችለው ሹሩባ ተሰርቶ ከመጣ ነው። አረ ኢትዮጵያ ውስጥ ድቃላ በስቷል። እግዚአብሔርን ድቃላ በስቷል። ያቺ ሹሩባ ተሰርቶ ከመጣ ታሸንፈኛለህ። ሻፉ ስለምንባል We bring in the studio this morning one of the gay rights activists, Mr. Should I call you Mr? Here is the biggest, gayest man in the world. So gay. So gay. Brother, what's that? What's that, brother? ኮማ ውስጥ ለ1 ዓመት ለ2 ዓመት ለ3 ዓመት ቢገባ ያው ፈርሞ ስለሚገባ እሱ አይመለከተኝም። ግን እዛ ይሄን አክል ጊዜ ሲቆይ ራሱ እንከባከባለሁ እየሄድኩ ውጊያ ላይ ውጋ ነው በቃ። ይሄ ከየትኛውም ውጋ በላይ ሚንስ አሁን በጦርና በመሳሪያ ምናምን የምትዋጋው እሱ ቀላል ነው። ግን ዋን ቱ ዋን ኬጁስ መግባት ትልቁ ጦርነት የባሰ ነው ማለት ነው። ከባድ አደጋ ያለው በሙሉ አካልሽ መማታት ትችያለሽ። ገብቶሻል? በጉልበትሽ፣ በክርንሽ፣ በፊስት አለ፣ በቡጤ አለ፣ በእግር በሺን አለ፣ ማነቅ አለ፣ መቆለፍ አለ፣ ተሸክሞ መጣል አለ፣ መሬት ላይ ወድቆ እንደፈለሽ እንደባ መቀጥቀጥ ትችያለሽ። ብቻ ማይፈለጉ አሁን ለምሳሌ አይንሽን ዝም ብሎ በጣት ምናምን መምታት ፋውል ሊሆን ይችላል። ገብቶሻል? ስፓይናል ኮርድ ከጀርባ ምናምን ሙሉ አይቻልም። ግን እንደዚህ ትንሽ ከጆሮ ጀምሮ ግን መብቱ ነው። ጭንቅላት መሀል ጭንቅላት እንዲያወቀ መቀጥቀጥ አይችልም። ስለዚህ ይሄ በጣም ከባድ ውጊያ ነው። የፈለገው ጀስት ብቻ ኬጅ ውስጥ አስገቡልኝ ሴዶ ከኔ አጠገብ። የኔ እኮ ጋይስ 100,000 ብር ሰተነው 10 ሚሊዮን ነው የምንለው። ላይክ ምን ያውቃል? አንደርስታንድ አላደረገው። በጣም ከባድ ስፖርት ነው። ሪስክ አለው። በቃ ለህይወትሽ ትሬኒንግ ላይ ራሱ ሪስክ አለው አይደለም ውድድሩ ላይ ማለት ነው። ምግብ አልወድም እንድትበሉ ነው። አሁን ስፖርተኛው ለምሳሌ እንቁላል አይተሻላል። እንቁላል ማለት በቃ በጣም ምርጡ ምግብ የሚባለው እንቁላል ተቀቅሎ ነው የምታየው፣ ዘይት ያልነካው ምናምን ማለት ነው። ያ የስፖርተኛ ምግብ ነው። ስፖርተኛ እንቁላል መብላት አለበት ነው። ጥሬ ጋም እንዲህ ዘይት ምናምን የለው። አበሻ ይኸውላችሁ ዛሬ ይኸው ለስፖርተኛ ወሳኝ ነው። ያው ጥሬ ስጋ ሲባል የፍየል ታውቃላችሁ የሚመከረው እንጂ የበሬ አይመከርም እንጂ ያው ለማሳየት እንጂ ከሆነ ምግብ ጨርሼ ስበላ አይታችሁ ታውቃላችሁ። ከት ነው ልክ አፌ ላይ ሲደርስ እኮ ይቆረጣል። የሆነ አክልማ ትበያለሽ። ግን እንደዚህ ሰው እንደሚያስበው አበላል አይደለም። እና አንዳንዴ ለፕሮሞሽን ትጠቀሚያለሽ። ፕሮሞሽን ደግሞ ግነት ይፈልጋል። ሶሻል ሚዲያው ግነት ይፈልጋል። በቃ ከሰው አይምሮ በላይ የሆነ ነገር ማለት ነው። እንደዚህ አይነት ነገሮችን ስለሚፈልግ ለዛ ነው። ትዳር ማግባት ፈልጌው በቃ ሴት አየሁ ምትሆን አጣሁ። እስቲ ምን አይነት ሴት ባገባ ይመክሩኛል ኡስታዝ? እንደው ማሻአላህ በዚህ ነገር መነሳሳት አሪፍ ነው። ማሻአላህ ምን ማግባት ያለብን ሴት ነብዩ አለይሂ ሰላቱ ወሰለም ነግረውናል በሐዲሳቸው ላይ ሴት ልጅ ትንከህል መርአት ለ4 ብለዋል። ከአራት ነገራቶች ሴት ልጅ ኒካህ ትደረጋለች አሉ። ከዛ ውስጥ ገንዘብ ካላት ምናልባት አንተ ያንን አቅም ከሌለ ደግሞ ገንዘብ ያላትን ማግባት ትችላለህ። ገንዘብ ያላት አግኝቼ ነበር እኔ በቃ በገንዘቧ ታስባለች ብዬ ተውኳት።
እሱንም ካልክ ደግሞ ቤተሰቦቿ ክብር ያላቸው ቤተሰቦች እሷንም ክብር ላይ ያለችን ስትሆን ይህም የተሻለ ነገር ሲኖር እንዲሁም ደግሞ ቆንጆ ሆነች ወሊ ጀማል ይሃና ቆንጆ ማግኘት ነበር ግን የምትቀለቀል ነገር ነው እሱንም ካየህ ደግሞ ወሊ ዲን ይሃ እንዲሁም ደግሞ ዲኗን አይተህ ዲኗ ላይ ጠንካራ የሆነች በዚህ ነገር ረሱል ሰለላሁ ዐለይሂ ወሰለም በዚህ ነገር ተጠና ያሉት በዚህ ነገር ላይ ፈጠን በል እንደውም ተሪበት ዳክ ብለው ሁሉ አለ ይሄ ዲን ያላትን አግኝተህ ዞር ካል ከሸሸ እጅ አመድ አፋሽ ይሁን አረቦች የሚጠቀሙት ነው ማለት ስለዚህ ዲኗ ላይ ጠንካራለችን ኮንሴት ያቺ ላይ ፈጠነባት ሶና ይሁን አጣው አላገኘውም ግን አላህ ይወፍቀኝ ዲን ያላት ነው እኔ የሚያሰብኩት እንዴት ነው የእናቷ ጸባይ ቢታይ አሪፍ ነው ይላል አበሻ ይሁን እንጃ ብቻ እንዴት ያው ቤተሰቦቿንም ማየት ይቻላል ሐዲሱን ማለት ነው ማለት እንግዲህ አላህ የምትፈራው ይስጠና ኡስታዝ አይሻልም አሚን ጀዛከላህ ሰላም አለይኩም ኡስታዝ አላህ ይዘውጀን አንድ ላይ አሚን አሁን ከውድድሩ በኋላ ምናምን አንድ ላስብ ይችላል እኔ አሁን ፌስቡክም ቲክቶክም ኢንስታግራም ነው ያለኝ እና ከፌስቡክ የሚመጣልኝ ዳጋጣሚ ዋትስአፕ ይዘው ዋትስአፕ ነምበሬ ስላለ በቃ ከውድድሩ ተቀበልኩ ካልሁ ጀምሮ 3000 መልእክት ደርሶኛል ግባ ነው ሁሉም የሚለው ከውጭ ነው እንግዲህ ዩሮፕ እና አሜሪካ ምናምን እዚህ ሚድል ኢስት የተቀበሉ ማለት ልክ ነህም የሚሉኝ አሉ ፈሪ የሚሉ አሉ ያው እንግዲህ በሉ እንግዲህ እና ብዙ አይን በዛች በትንሽ ጨዋታ በትንሽ ድግጅት ማለት ነው ሙሉ ዓለም ትኩረት አድርጓል እዚህ ሀገር ላይ ማለት ነው ስለዚህ ስፖርቱን እኛ እኮ በቃ እንፈልጋለን ከነ ትራምፕ ምናምን የሚሳተፉበት ካየሽ ዩኤፍሲ እነሱ አይናቸው ጥለዋል ይሄንን የኛ ውድድር ሲያዩ እኛ ሀገር በልጦ መገኘት አለበት ለዛ ዓላማ ነው እኔ የምገባው በቃ ያ ነው ዋናው ዓላማችን እሱ ነው ትርፍ ጊዜ የለኝም እኔ በቃ ሃይማኖት ላይና ስፖርት ትርፍ ጊዜ የለኝም በቃ ስራ ካለ እንደዚህ ፕሮሞሽን ምናምን እሰራለሁ ያው ዲንሽ ላይ ያው እምነትሽ ላይ የተወሰነ ፐርሰንቱ እዛ ላይ 30% ዲኔ ላይ ግን 100 መሆን ነበረበት 30% ዲኔ ላይ ነኝ ሌላ ስፖርት አለ ሌላ ስራት ያው የምትኖሪበት ህይወት የሆነ ስራ ይኖራል እያንዳንዱ እንቅስቃሴ ላይ አላህ ይዤ ነው የሚሄደው መመካዬ አላህ ነው ህይወቴ ሊመራ የሚችለው አላህ ነው ገብቷል አይደል አቅም ችሎታ ጉልበት ኃይል ያለው ከአላህ ውጪ ማንም የለም ትክክል ይሄ ታወቀ አሁን ደግሞ እንደውም እኮ ከሶስት አካል ነበር ስፋጄ ነበር በዚህ ውድድር ከህዝብ ጋር ፋጃለሁ ህዝቡ እንደዚህ ያው ኮሜንቱ ምናምን በዚህ ጋር ደግሞ ካዘጋጁ አካል ጋር ፋጃለሁ በዚህ ጋር ከተወዳዳሪው ከሶስት አካል ጋር ብቻዬ ማለት ይሄ ውድድር ለሀገር ገጽታ ትልቅ አስተዋጽኦ ስላለው አሁን ለምሳሌ አንዳንድ በቃ ይሄ እንትን ለፖለቲካ ጥቅማቸው ምናምን እንትን ቢሉ አሉ ያ ነገር ተውት ይሄ ሀገርን እንትን የሀገር ገጽታ የሚያስተካክል ነገር ስለሆነ እንዳይካሄድም ጥረት የሚያደርጓሉ ግን በምንም ታምር አይችሉም የኛን ውድድር ማቆም አይችሉም ህዝቡ ሰፖርት ነው ማድረግ ያለበት ማለት ሙሉ ተወዳዳሪውን ሰፖርት ማድረግ አለባቸው አዘጋጁም ካዘጋጁ ውስጥ ደግሞ ፌዴሬሽኖች አሉ ህዝቡ በቃ መደገፍ አለበት ለምን ለሀገር ገጽታ ትልቅ ነገር ነው ለወጣቱ ትልቅ ነገር ነው ከምንም በላይ አሁን የኛው ውድድር ለማየት የሀገር ከሚድል ኢስት ከዩሮፕ ከአሜሪካ ምናምን ይመጣል ሰው እንደ ጉድ ይመጣል ያ ማለት ሌላ ነው ለቱሪዝሙ ትልቅ አስተዋጽኦ ነው ማለት ገብቶሻል የሀገር ገጽታ ምን ነው ለዚህ ነው አንዱ ዋናው ማለት ይሄን እነዚህ ነገሮች ስላለ ህዝቡን ይሄን ውድድር መደገፍ ነው መንቀፍ ሳይሆን መደገፍ ነው ያለበት ማለት ነው በአካል አግኝቼው አላውቅም ግን ስለኔ ማንሳት የጀመረው 5 አመት ነው 5 አመት ሙሉ ቲክቶክ ላይ ስለኔ ሲያወሩ ነበር ስፖርት ሲሰሩ ስለኔ ነው ሴዶ ይላሉ ሴዶ ጋርመንት ላይ የሚያሳያቸው ቴክኒኮች ላይ ከሰራ ነው ይቀጣሉ ሴዶ ያ የ500,000 ብር ቻሌንጅ አንተን ካሸነፈ ያ በጁጂትሱ እናደርሳለን ሜሴጅ if he agrees we will find it በሱ በሚያምነው ሰው አሲዘን we can do the fight ኮንትራክት እንፈርማለን በውልና ማስረጃ በህግ የተረጋገጠ ማለት ነው አብዛኛው ማርሻል አርቲስት በኔ ነው የመጣው እዚህ ቲክቶክ ላይ ይሄ ውድድርም ሊካሄድ የቻለው በኔ ምክንያት መጀመሪያ ኮላውቱ ለኔ ስለነበር አይመጥነኝም ብዬ ገፍቼ ነው ከዛ በኋላ ያው ንቃተም ራሱ እኮ ገፍቶ ነው የመጣው እኔን መከታተል የጀመረው ስለኔ ማውራት ስለኔ የሆነ ነገር ማለት የጀመረው የዛሬ 5 አመት በላይ ነው ማለት እሱና ቲሞቹ ማለት የራሱ ኮቹ ጭምር ሴዶ ማርሻል አርት እና ይሄን ቤልት ወሰድ ሲል ነበር ኢንስታግራም ላይ በጣም እንትን ውጪ ነው ብዙ ፋን አለኝ ከኢትዮጵያ በላይ ውጪ ነው ፋን ያለኝ በጣም ማለት እና ማደርገው እንቅስቃሴ አይቶ መጣ የሆነ ጊዜ ሶማሌና ምንድነው ግብጽ እንትን ብለው ነበር ኢትዮጵያን ምናምን ብለው ማለት ከዛ የሆነ ቪዲዮ ሰራው
ሶማሌና ግብጽ አርፋችሁ ተቀመጡ። እንኳን የኢትዮጵያ ጦርና የኢትዮጵያ ህዝብ እሱ እዛው ለንደን ሆኖ ያያል ይሄ ቪዲዮ መሰለኝ። እንደዚህ ካልክማ ለምን እኔ እናንተ አንገባም ብሎ ቪዲዮ ሰራ እዛው ማለት ነው። ከዛ እኔ ያው ንቄተው ኢትዮጵያማ ቼክም አላደረገው። ለምን ኪሎአችን አንገናኝም? በነገራችን ላይ ውድድር ማዘጋጀት ከባድ። አሁን ውድድር አዘጋጆቹ መከበር አለባቸው። ይሄንን ውድድር ማዘጋጀት በራሱ በጣም ትልቅ ከባድ ነገር ስለሆነ ብዙ እንቅፋቶች አሉ። አይዞህ እዚህ ጋር መሬት ላይ ሲቀርብ አይደል ውድድር ማዘጋጀት በጣም ከባድ ነው። እና በዛ እኔ እንደውም በቃ ይሄ ሰውዬ እውነቱ ነው እንዴ ምናምን ብዬ ወጥቼ ቪዲዮ ሰራው ሰው እንትን ሲል ማለት እንጂ ኢትዮጵያ ውስጥ አልመጣም ይሄ ሰውዬ። የሚያርፍ ማንም የለም። ምን እንደሆነ ማሳየው እኔ ነኝ። የውጭ ዜጋ ነው እንጂ ሮበርት የሚባል ጣሊያናዊ መጀመሪያ ሚክስር ማርሻል አርት ለኔ በቃ እዚህ ደረጃ እንድደርስ ያደረገኝ ሮበርት የሚባል ግን ይሄ ሰውዬ ካምፓስ ላይ በዩኤን አማካኝነት መጥቶ ወደዛ ወደ ሆሳና አካባቢ እንዳጋጣሚ ቴኳንዶ ግቢ ላይ ስንሰራ ብዙ ነው 500 ተማሪ እያስተማርኩ ያያል። እዛ ጠርቶኝ ተወዳዳሪ እንድትሆን ሚክስድ ማርሻል አርት ነው ለምን አትማርም ብሎ እኔ እዚሁ ነኝ እንዲህ አይነት ሆቴል ነው ያለሁት ምናምን ስለዚህ እንገናኛለን። በቃ ተገናኘን። ብዙ እያስተማረኝ ምናምን ከአንድ አመት በላይ አስተማረኝ። እኔ ሚክስድ ማርሻል አርት እሱ አስተማረኝ። ከዛ በኋላ ግን ሄደ። ከዛ ሄደ ግን ያው በስልክ በኦንላይን ምናምን ብዙ ነገሮች እየላከልኝ ምናምን የተለያዩ ፒዲኤፎች ቪዲዮዎች ምናምን አንድ አመት ሙሉ አስተማረኝ። ግን ብዙ ነገር ሞክረን ነበር ወጥቷል። ግን ከኮሮና በኋላ አላገኘሁትም። ጠፋ ግንኙነታችን ከተው እንጂ እሱ ነው ለሚክስድ ማርሻል አርት እሱ ነው። ለቴኳንዶ ደግሞ ማስተር ሰለሞን ውድ አባቴን አጥቻለሁ። ውድ አባቴ የማርሻል አርት አባቴ ማስተር ሰለሞን ታፈሰ ይባላል። ከልጅነቴ በተባላሸው ባህሪ አስተካክሎ እጄን አስተካክሎ የተሻለ ስነ ምግባር እንዲኖረኝ መስዋዕትነት የከፈለልኝ አባቴ ማስተር ሰለሞን ታፈሰ ይባላል። አሜሪካን አገር ውስጥ ከ6 ቀን በፊት በመኪና አደጋ ሞቶ ትላንትና ነው እዚህ የቀበር ነው ማለት ነው። በጣም መስዋዕትነት ብዙ የኔ ብቻ አይደለም የብዙ ወጣቶች እንዲቀየሩ ያደረገ ትልቅ መስዋዕትነት ለማርሻል አርት የከፈለ ኢትዮጵያ ውስጥ አለ የተባለ የቴኳንዶ ማስተር ሰለሞን ታፈሰ ልባችን ነው የተሰበረው። በቃ እኔ በጣም ነው ያዘንኩት። ሁላችሁም ነፍስ ይማር በሉ። በጣም የምወደው በጣም በቃ ማለት እኔ ሰውን እንደሱ ወድጄ አላውቅም። የማርሻል አርት አሰልጣኝ ነው ማስተር ሰለሞን ታፈሰ ይባላል። ነፍስ ይማር በሉልኝ ሁላችሁም ማለት ነው። ነፍስ በገነት ያኖርልን በሉ። ማስተር ለማረጋሳ ሳቡን ነስረዲን እንደኔ የሚባሉ ሰዎች ትልቅ አስተዋጽኦ አላቸው ማለት ነው። ግን አድንቅ ካልሽኝ ግን ቦክሲንግ ላይ የነዚህ የሰሞኑ ልጆች በጣም በቃ ተመችቶኝ ትክክለኛ የማርሻል አርት ስነ ምግባር ስላሳዩ እኛም ስንማር ምን ስንል ስፖርት ማለት ነው ስንማርም የመጣ ነው ያ ነገር ነው። በቃ ስነ ምግባሩ ነው ዋናው የሚፈልገው። እንግዲህ በጉጉት ጠብቁ ነው ምነው ይሄን ውድድር በጉጉት ጠብቁ። እንቁራሪቷ ይኸውልሽ ያለሽ ጊዜ 4 ወር ነው። ስለዚህ ውድድር ምንም አይነት ትሬኒንግ ብትሰራ እኔን አታሸንፈኝም ምንም ማለት ነው። ባይሆን ሰሞኑ በሸቀልሽው አለ አይደል ፈታ በል ይሄን 4 ወር ዘና በል። ከሀገር ግን መውጣት የለብህም በዛው ልቀር ስለሚችል እዚህ በቃ ፈታ በል ዘና በልበት። ትዳርም ካልያዝክ ያዝበት ምናምን ልጅም መውለድ ካለብህ በዚህ 4 ወር ውለድ። ካልሆነ ኮማ ውስጥ ወይም እገልሃለሁ። ይሄ ነው መልእክት። አረ እንቁራሪቷ መፈራረምን ስትሰማ ሀገር ለቃ እየወጣች ነው አሉ በቀሉ። አረ ተይ ነይ ተመለሽ በቀሉ ነይ። ድንበር እንዲዘጋልኝ ነው የምፈልገው እንድታውቁልኝ። የኢትዮጵያ ድንበር ይዘጋልኝ እንዳይወጣ እንዳያመልጥ። ልክ መፈራረም ሲሰማ እያመለጠ ነው ተብሏል። አንቺ ተይ ነይ ተመለሽ በቀሉ ነይ ተመለሽ። እኔ ችግር የለውም እኔ አልጎዳሽም። ኮማ ውስጥ ባስገባሽ ነው እኔ አልገልሽም። ኮማ ውስጥ ባስገባሽ ነው ነይ ተመለሽ በቀሉ። አረ ነይ ተይ። ያ ነው የኢትዮጵያ ሕዝብ ግን ለዚህ ውድድር ብዙ አስተዋጽኦ ማድረግ አለባችሁ። ውድድሩን ማክበር አለባችሁ። አዘጋጁን ማክበር አለባችሁ። ተሳታፊውን ተወዳዳሪዎቹን እኛ ብቻ አይደለንም ሌላ እኛው ሜን ኢቨንት ነው ዋናው ነው። ከኛ ስር ደግሞ ቦክሲንግ አለ ታይ ቦክሲንግ አለ ማለት ነው። ስለዚህ ሁሉንም ማክበር አለባችሁ። የተቻላችሁን ድጋፍ በሞራልም በምኑም በሁሉም ድጋፍ ማድረግ አለባችሁ ነው ያ ነው መልእክት።